አላህ ያየኛል በል። ከአላህ ጋር ያለን ግንኙነት አሳምር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢተቂላህ ሐይሱማ ኩንት፣ አላህን መፍራት። አላህ በየትኛውም ሁኔታችን ላይ ይመለከተናል። ከዛም አልፎ አላህ ተቆጣጣሪ አድርጎብናል። ኸይሩን የሚከትቡ ሸሩንም የሚከትቡ የሚጽፉ ሁሉም ነገር የውመል ቂያማ አላህ በዳይ ጌታ ስላልሆነ የራሱ ምስክርነት አለ፣ የመላእክቶች ምስክርነት አለ። የሰው ልጅ ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ፈገግ አሉና ምን ነው ምን አሳቆት ሲባሉ እንደው የሰው ልጅ ክርክር ገርሞኝ ነው። በምን አንተ አልበድልም ብለሃል ጌታዬ? አዎ አልበድልም ብዬ። ታዲያ እንዴት ነው እኔ ከራሴ ያልሆነ ምስክር እናንተ መስክራችሁ እንዴት ነው እኔ ልከሰስ ምችለው ይላል። መላእክቶችም አዎ በድለውኛል። በል እንግዲህ ምስክሩ በራስ ይመጣል ብሎ አላህ ምላስን አፍን ያሽጋታል። ዝም በይ ካሁን በኋላ ስልጣንሽ ተወስደዋል። እጅ እግር በራሱ ላይ ይመሰክራል፣ የራሱ የሰውነት አካል እና ኢተቂላህ ሐይሱማ ኩንት፣ የትም ብትሆን አላህን ፍራ። አላህ ይመለከተኛል። ስራ ስሰራ ኤክስፓየርድ አልፏል አላለፈም፣ ፎርጅድ ነው ፎርጅድ አይደለም፣ የሆነ ነገር አለ የለው፣ ማን ይመለከታል? አላህ። ሰው ንጹህ ነው ኦሪጂናል ብሎ ይችላል በንግድ ደረጃ። ብቻ በማንኛውም ሐላችን ላይ አላህን መፍራት። አላህ ይመለከተናል ስንል አላህን ስንፈራ ከአላህ ስብሓንሁ ወተዓላ ዘንድ ትልቅ ምንዳ አለው። ለምን? ኢነላሃ ዩሒቡል ሙተቂን ነው። አላህ ሙተቆችን እሱን የሚፈሩትን ይወዳል። አላህ ከወደደ ምን አለ? አንድ ንጉሥ አንዷን ሴት ዝሙት ሊፈጽምባት ስልጣኑን ተጠቅሞ ብዙ ነገር ሊያደርጋት ፈለገና በይ ጠቅላላ በሮችን ዝግ ያላት። ሁሉንም በር ዘጋች፣ ማንም እንዳያየው ሁሉንም በር ዘጋሽ አላት። አዎ፣ ነገር ግን አንድ በር ግን አልዘጋም አለኝ። የትኛው በር አላት? የአላህ በር። አላህ ይመለከታል፣ አላህ ያያል። ከሱ የሚሰወር የሚደበቅ ጌታ አይደለም። ሩቁም ቅርቡም ለሱ እኩል ነው። ጨለማውም ብርሃኑም ለሱ እኩል ነው። ከሱ የሚሰወር ነገር የለም። ስለዚህ አላህ ይመለከታል፣ አላህ ያየኛል ስትል ነገሮችን ዱንያ ላይ ባላንስ እናደርጋለን። እንደው የሆነ በንግድ ላይ ሂሳብ አለ ሰሞኑ ላይ አለ የሆነ ምዝገባ ምናምን ቁጥጥር ሲባል ብዙ ሰው ተጨነቃ። እንደው ሐቂቃ ነገ አላህ ፊት ስቆም አላህ ዘንድ ሂሳቤ ምርመራ አላህ ሲያደርገኝ ብለን ዱንያው እንኳን ትንሽ ያስጨነቀን ያስጨንቆና ከራሴ ጀምሮ ሐቂቃ አላህ ፊት እንቆማለን። አላህ ይመረምረናል። የሱ ምርመራ ደግሞ ምንም የሚረሳ ነገር የለም። ኦዲት ሲያደርግ በስነ ስርዓት ነው ኦዲት የሚያደርገን። ያን አስበናል። ንግድ ላይ ሆነን እዚህ ጋር ገቢ አለ፣ ወጪ አለ፣ ኪሳራ አለ፣ ትርፍ አለ፣ ሂሳብ እንሰራለን አይደል? ማታ ልክ ልንተኛ ስንል እስቲ ዛሬ ኸይር ስራዬ በዝቷል ወይስ አንሷል? ሰላተል ጀማ ላይ እንዴት ነበርኩ? ዚክር ምን ያህል አድርጌያለሁ? ቁርአን ቀርቻለሁ ወይ? ሰደቃ ሰጥቻለሁ? እሺ ምላሴስ እንዴት ነበረች? ሰውን ሰድባለች፣ አስከፍታለች? ምን ያህል ሰው ተቀይሞኛል? ሂሳብ ሰርተናል። ለዚህ ነው ዑመር ምን አሉ? ሐሲቡ አንፉሰቁም ቀብለ አን ቱሐሰቡ፣ ነፍሶቻችሁን መርምሩ ከመመርመራችሁ በፊት። ወዚኑሃ፣ ስራችሁን መዝኗል። ቀብለ አን ቱእዘኑ፣ ከመመዘናችሁ በፊት። ስራችን የትኛው ነው? ኸይር በዛ ወይ ሸር በዛ? ይህን እናስተንትን። ሐቂቃ እኔ በየጊዜው ነው ሞቱል ፉጃ ምንለው። ሞት ያልመከረው እኮ ምንም ሊመክሩ አይችልም አይደል እንዴ? ትላንት አብረህ ማኪያቶ ስትጠጥ የነበረ ጓደኛ በድንገት ሄደ ሲባል ሰማለህ። ታዲያ መቼ ነው የምንደነግጠው? ታዲያ መቼ ነው የምንፈራው? ታዲያ መቼ ነው እስትዕዳድ ዝግጅት የምናደርገው? ለዚህ ነው አላህን መፍራት ተቅዋ የሚባለውን አልይ ሲናገሩ ተቅዋ ማለት አላህን ኃያሉን ጌታ አላህን መፍራት ነው መጀመሪያ። ሁለተኛው ወልእስትዕዳዱ ሊየውም ረሒል፣ ለጉዞው ቀን መዘጋጀት ነው ተቅዋ። ለጉዞ መዘጋጀት። ቪዛ ይመታል ሲባል ለዑምራ ነው፣ ለሐጅ ነው፣ ለዱባይ ነው፣ ቱርክ ነው፣ የሆነ ሀገር ነው። ከአላህ በኩል የሚመታ ቪዛ ደግሞ አለ፣ የሚቆረጥ ትኬት አለ። ወዴት የምንሄድበት